جواد كربي سيالا في سبيو ما كانوا يجرات تبايا بريدولا እና በዛን ሰዓት ነበር እሱን ያወቅኩትኝ ፍቅር የጀመርነው ከ3 ወር በኋላ ነው ከልጁ ጋር ማለት ነው ልጁ የዛው ሰዎች ባለቤት ነው ያኔ እንዴት ልበልሽ ያን ሰዓት እንጨት እየፈለጠ ነበር እኔ ደግሞ እናቴ ነች ሽንኩርት ማለት ያገስኳት ነበር ለነሱ ውሃ ሰቀብል የማን ልጅ ናት ምናምን ብሎ ሲጠይቅ አዲስ ናቸው ለሰፈሩም ለአካባቢውም አዲስ ናቸው ከሐዋሳ ነው የመጡት ምናምን ብሎ ጓደኞቹ ይነግሩታል እሱ ሳይሆን እኔ ነኝ አይኔ ጣልኩበት በጣም ቆንጆ ነው የጥቁር ቆንጆ ነው ማለት ነው ገዳሪያቸው ማን ይመጣበኩ ማለት እኔ በዛን ጊዜ ቢያንስ 19 ዓመቴ ነበር አቃል ደዛ አካባቢ ነኝ እና እኔ ነኝ አይኔ ጣልኩበት ከዛ ያኛላ ያዋለው በአካባቢው ላይ እኔም ተማሪ ነኝ 10ኛ ክፍል ተማሪ ነበርኩ በጊዜው እየተያየን ከጊዜ በኋላ ራሱ ጠየቀኝ ግን መጀመሪያ ወደድኩት እኔ ነበርኩ እኔ አልጠየቅኩትም እሱ ጠየቀኝ ፍቅር ጥያቄ እና የፍቅር ጥያቄ ጠየቀኝ ፍቅር ተጀመረ عندك في اول في عندك እና በመሃል እኔ ደሃ ልጅ ስለነበርኩኝ አረብ ሀገር ፕሮሰስ ጀመርኩ በፍቅር የቆየነው በዛን ሰዓት ቢያንስ 6 ወር ኢትዮጵያ ሆኜ 6 ወር በፍቅር ቆየን ጥሩ የፍቅር ጊዜ ማሳልፈናል ፋሚሊዎቼ ይሄን አያውቁም ነበር እናቴ ማታውቅም እህቶቼ ማያውቁም ከዛ የደሃ ልጅ ስለነበርኩ በጊዜው ቤተሰቤን በተለይ እናቴን ህይወቷን መቀየር ስለነበረብኝ እኔ ወደ አረብ ሀገር መጣሁ ከዛ በመሃል እናቴም እግዚአብሔር ቀንቷት እኔ ወደ አረብ ሀገር በመጣሁበት ሰዓት ቤት አገኘች በጣም ደስ አለኝ ምክንያቱም ትልቁ ችግራችን የነበረው ቤት ነበረ እና እናቴ ቀበሌ ቤት ስታገኝ አንድ አመት ምናምን ደሞዜን ያልታደሰ ቤት ነበር የተሰጠን እና ቤቱን አደስኩኝ ቤቱን ባደስኩኝ ሰዓት እሱ ደስተኛ አልነበረም ምክንያቱም እኛ ፍቅር ነው እንጂ የጀመርነው እዚህ ጋር አገባሃለሁ የሚል ነገር መሀላችን አልነበረም ብቻ ጥሩ የፍቅር ጊዜ አሳልፈናል የማይዋሸው ማለት ነው እሱ ግን በዛን ሰዓት አንድ አመት በሄድኩበት ታይም የሚፈልገው የነበረው ያኔ ያገኘሁትን ብር ሁሉ ወደሱ ቆይ 6 ወር በፍቅረኝነት አሳልፋችሁ አንቺ ወደ አረብ ሀገር ሄድሽ ወደ አረብ ሀገር نكاس الديرة أنا ما لي ربي نفوريني جتة فكان دائما ستبرر قديرة رجت إني دهالش نبرك بس نسات إني بهير نبربين السولي أجابش على لوكو على لينيا يعني يالله سواد اللي بينا يجون إنما بفضل تيرو مثلا مجازي من يلم تيرو والله ردني تابي أنا يا تيرو مروش لما لوت يتشال الموف اللقا عارف يبقى بتلي ቤተሰብኝ እናቴ ምክንያቱም በየቤቱ እየዞረች ነበር እንጀራ የምትጋግረው ሙያ ስለነበራት ድግስ ላይ ምናምን ተጠርታ ወጥ ምናምን ትሰራ ነበረ እሱ ግን በዛን ሰዓት እኔ ፕሮሰሱን ስጀምር ፓስፖርት ሳወጣ ያ ቃል ቅሪ አላለኝም ምክንያቱም እንዲሄድ ይፈልግ ነበር ስንት እህትና ስንት ወንድም አለሽ 3 እህቶች አሉ ሁለት ወንድሞች ነበሩ ሁለቱም አሁን በዚህ ሰዓት በህይወት የሉም አሲጅራና ማነው ጋራ ፕሮጀክት ይገና እናቴ እኔ የመጨረሻ ልጅ ነኝ ማልኮ ወጣማጋ በጋልተ ጣሄር ይጃሉ ማካና ታይቦል ፈዲጋ በጋልተ ድንች አብይ አንደኛው እኔ ማላውቀው ማንጀላ ማለት ያባን ቀበት ዋን ቢሊ እኔ ልጅ ስለዚህ አንቺ ለእናትሽ አንድ ልጅ ሶስት ነበር እናትሽ ወለደች ሁለቱ ህይወታቸው አለ አይደለም እናቴ የወለደችው 5 ነበር 2 ወንዶች 3 ሴቶች አሁን በአጠቃላይ ያሉት 3 ናቸው ኢትዮጵያ 3 አሉ አንድ ሞቷል እኔ ማላቆም የሞተውን እኔ አረብ ሀገር ነኝ 3ቱ አሉ 3ቱ እዛው ስራ እየሰሩ ነው የተሻለ ኑሮ እየኖሩ ነው እግዚአብሔር ይመስገን ከጊዜ በኋላ ያው ሰው ልጅ ሲያድግ እድሜው ይለወጣል ተለውጠናል ይመስገን ፈጣሪ አንቺ 6 ወር በፍቅረኝነት ቆይታችሁ ወደ አረብ ሀገር ሻሸኒ ስድስት ወር ቆይተን እኔ ወደ አረብ ሀገር መጣሁ ያ ቃል ፓስፖርት እንደማወጣ ወደ አረብ ሀገርም እንደሚሄድ ያቅ ነበር ቅሪ አላለኝም ምንም አላለኝም ገባሽ ሂጂም አላለኝም ላግዝሽም ያለኝ ነገር አልነበረም በቃ እኔው ጀመርኩ እናቴ በጊዜው እጇ ላይ ወርቅ ነበር የጣት ወርቅ ማለት ነው እሱ ሽጣ ነው ለእኔ ብሩን የሰጠችኝ የጣት ወርቅና እንደዚህ ያላትን ነገር አጠራቅማ ምንም አይነት ነገር ከሱ የወሰድኩትም እንትን ያልኩትም ነገር የለም ግን እዚህ ከደረስኩ በኋላ እንደዋወላለን ከዛ ስመጣ ታላቅ እህቴ ስልክ ይዤ ነበር የመጣሁት ታች ስልክ ትንሿን እና ኢሞ ምናምን ነበር ቫይበር ነበር በጊዜው በጣም የምንጠቀመው አረብ ሀገር የመጣሁት በ2010 ነው አልሐምዱሊላህ
እና በ2010 ነው አረብ ሀገር የመጣሁት። በዛን ጊዜ ያን ስልክም ይዤ ነበር የመጣሁት። አልተቋረጠም ማውራታችን፣ እናወራለን። ይሄ ነው የሚባል ነገር እንዴት ነው ልንገርሽ? አሁን አንድ ሰው በጣም ሲያፈቅርሽ መቼ ትመጫለሽ፣ ናፍቀሽኛል ምናምን የሚባሉ አማርኛዎች አሉ። እሱ እነዚህን ነገሮች አይጠቀምም። ጅስት ያወራኛል የሆነ ጊዜ ላይ ብቻ። ግን እናቴ ህይወቷ እየተቀየረ ያያል። ከአንድ ዓመት በኋላ እኔ ቤቱ እንዲታደስ ብር ላኩኝ። ይሰጠን ቤቱ ሲሰጠን እኔ አረብ ሀገር ነበርኩኝ። በአመት ከ2 ወር አካባቢ ያለውን ብር ጠቅልዬ ለእናቴ ላኩላት እና ቤቱን አድሺ አልኳት። ቤቱን አደሰች። ትንሽ ቆይቼ ደግሞ የቤት እቃ ምናምን ያስፈልገውን ያኔ ደስ ይላል ቤት ሲኖርሽ እና አደረግኩኝ። ያን ሲያይ ትንሽ እሱን እንዴቱ እየጨመረ መጣ። ደስተኛ አይደለም እና የሄድሹ ለቤተሰብሽ ወይ ማለት ሲጀምር አንደኛ እናንተ ቤት አንተ ያየህ ቤት እናቴ ሽንኩርት ስትልጥ ነው አላገኘ ያን ህይወት እንዳትኖር ነው እንጂ እኔ ለራሴም ብዬ አይደለም። እኔ ወጣት ነኝ፣ ቆንጅዬ ነኝ፣ ማንም ወንድ ጋር ተጠግቼ የወንድ ኪስ አጥቤ መኖር እችላለሁ የሚል መልስ ሚላ እንዲህ ለእኔ መልስ መልሻለሽ በሚል በእርግጥ እንደዚህ ብዬ ባላስታውስም የተወሰነ ጊዜ ተዘጋጋን ከዚህ ሰው ጋር ማለት ነው። ሰው እያልኩት ያለፈ ነገር ስለሆነ እና ተዘጋጋን። ከዛ እኔ ወዶ ስለማታ ሰውዬ ይለዋለሁ፣ እሱም ሴትዮ ይለኛል። ኖርማል ስድብ እኮ አይደለም ሰውዬ ማለት እና አንድ ነገር ማድነቅ እፈልጋለሁ። ቅልጥፍናሽን፣ አነጋገርሽን አመሰግናለሁ። ከጊዜ በኋላ እንደዛ አይነት ነገሮች ሲመጡ እኔ መልስ እየሰጠው ስመጣ ተጣላን። ስንጣላ በእርግጥ እንደዚህ ብዬ ባልነግርሽም ጊዜውን አላስታውስም። ወደ 3 ወር ምናምን ይሆናል ብቻ ተዘጋጋን። ይሆናል እንበል ይሄ ነው ጊዜው አልልም፣ አላስታውስም። በመሀል እኔም ስልክ ተበላሽቶ ስለነበር ተዘጋጋን። ከዛ እኔ ናፈቀኝ። እኔ ወደው ነበር መጀመሪያ የምወደድኩት እንደነገርኩሽ እኔ ነኝ። ናፈቀኝና ስልክ ተበላሽቷል። ከጓደኛዬ ላይ ደሞዝም እጄ ላይ አልነበረም፣ እቁብ እየጣልኩኝ ነበር። ከዛ ከጓደኛዬ ላይ ብር ተበድሬ ስልክ ገዝቼ ስልክ መጀመሪያ እንደገዛው ሰው እናቱ ጋር ይደውላል፣ እህቶቹ ጋር ይደውላል። እኔ ግን እሱ ጋር ደወልኩ እና እንዴት ነው የጠፋከው ምናምን መልስሽ ሊያስጠፋኝ እኔ ከአንቺ ጋር ረጅም ጉዞ ረጅም እቅድ ነው የነበረኝ እና ረጅም ጉዞ እኮ ከገንዘብ ጋር አይደለም፣ ሁሉም ነገር ስመጣ ይደርሳል ምናምን አልኩት። በቃ ያኔ ሳይመስለው ታረቀኝ። እኔ ውስጥ ለጠየቅኩት ሳይመስለው ታረቀኝ። እያወራን ጊዜያቶች እየሄዱ አሁንም የተወሰነ ጊዜ አውርተን አሁንም መጣላት ጀመርን። የምንጣላ አሁንም በገንዘብ ነው። ገንዘብ እናቴ ጋር እንድልክ እናቴ እንኳን ለብሳ ስትወጣ የማይወድ ሰውዬ ነው እና አይወድም። በቃ ሁሉን ነገር ያደረገችው በእኔ ገንዘብ ይመስለዋል። እና እህቴ ደግሞ እግዚአብሔር ይመስገን አየር መንገድ መስራት ጀምራለች። አየር መንገድ ጽዳት ማለት ነው። ግን ደህና ተከፋይ ናት። ቢያንስ በዛን ጊዜ እንኳን 4500 ትበላለች። በአሁኑ ጊዜ ደግሞ የእሱን 3 እጥፍ ነው የምትበላው እች ልጅ እና እሷም ታደርግላታለች። እኔ ብቻ አይደለሁኝም እዚህ ጋር እያደረገ እኔ ቤት አደስኩ፣ ሶፋ ገዛው። ቤት ሲኖርሽ ፍሪጅ ያምርሻል፣ ፍሪጅ ምናምን አሟላው፣ በቃ የቤት እቃ ምናምን ማለት ነው። እና እህቶቼ ደግሞ እናቴ የሚያስፈልጋትን ነገር ያደርጉላታል። እና አንደኛውም ደግሞ ቻይና የሚመላለስ ነጋዴ ጠብሳለች የሚባል ወሬ ስለነበር ያ ብር ይኖራታል። መቼም ደህና ሰው ጋር ከተጠቀሽ ባዶ አይሆንም። እና ለእናቴ ያለብሷታል። የድሮ ኑሮ አይደለም የምትኖረው ሴትዮ እናቴ ማለት ነው። የድሮ ኑሮ አይደለም የምትኖረው፣ ትታለች። ይሄ በየቤቱ የዞሮች ምግብ ምናምን የምትሰራውን እሱ ያ ነገር አቃጠለው። በቃ ለምን አንቺ ነሽ ይሄን ሁላ ነገር የምታደርጊው? ሄመን አይደለችም እንደዚህ፣ ይቅርታ የእህቴን ስም እና እሷ አይደለችም እንደዚህ የምታደርገው፣ የአንቺ ነው፣ አንቺ ነሽ እንጂ እህቶች አይደሉም። ሄመንም አይደለችም፣ ሜላትም አይደለችም፣ አንቺ ነሽ እንደዚህ የምታደርገው አይነት ነገር መጣ። አይ እኔ አንቺ እንትን ምንድነው እነሱ አይደሉም፣ አንቺ ልጅ አንቺ ገንዘብ ምን አይደለም ባንቺ ገንዘብ ብቻ ይሄ ነገር ክርክሩ ሲገባ በቃ የሆነ ሰዓት መለስ ብዬ አሰብኩና እኔ ብዘጋውስ ብዬ ዘጋሁት በራሴ ጊዜ ማለት ነው። ለምን አናደደኝ? ምክንያቱም በማይመጣበት መጣ፣ እናቴ ላይ መጣብኝ። እናቴ ስትለብስ አይወድም ይሄ ሰውዬ። ባገባው ነገር መጣ፣ ቤቴ ልብላ ብትል ሊያባረርብኝ ነው። ከዛ ይሄ ሰውዬ እኔ መጀመሪያም ቀልቤ ጣልኩበት ምናምን ብዬ ይሄን ሰውዬ በቃ ለማራቅ ወሰንኩኝ። ግን አልቻልኩም። አንቺ ስታፈቅሪ ይከብዳል ይሄን ነገር ለማድረግ። ግን ይሁን ብዬ እንደምንም ተቻቻል። ያኔ እሱም ችሎ ጠፋ፣ እኔም ችዬ ጠፋ። ገባሽ? እዛ ስንት ጊዜ ነው አያቴ ሞተች። አያቴ ስትሞት
እነሱ ቤት መኪና አላቸው። ይሄ ሚኒባስ መኪና ተዘጋጋን። የተዘጋጋ ነው ቢያንስ ወደ 5 ወር 6 ወር አካባቢ። እኔ ይቅርታ ግልኝና ጊዜያቶችን በደንብ መያዝ አልችልም እና ወደ 5 ወር ወደ 6 ወር አካባቢ ተዘጋጋ። ረጅም ጊዜ ማለት ነው። አስቢ ፍቅረኛ ሆነች 6 ወር 5 ወር መዘጋጋት። ከዛ አያቴ ሞተች። የኔ አያት ማለት ነው። የኔ አያት ስትሞት እነሱ ሚኒባስ መኪና አላቸው ቤታቸው ላይ እና ሚኒባስ መኪና ስለነበራቸው እናቴ ትሄድና ሚኒባስ መኪና ምናምን መከራየት እንፈልጋለን ቤተሰብ ሰደን ብላ የእሱን ወንድም ታማክራለች ስትል እናቴን ከላይ አንስቶ እስከታች ያፈርጣታል። ያን ያፈርጣታል ሲል ደበደባት ሳይሆን በአይኑ ማለት ነው ይገላምጣታል ምናምን። ከዛ ውይ ልጄ በሰላም ነው ምናምን ትለዋለች። ከዛ ስትለው ነው ምን ስትለው ነው እናትሽ ምን ስትለው አያቴ ሞተች። እናቷ ሞተች እና እኛ ሀገራችን በጣም ሩቅ ነው። ሀገራችን ስልሽ ፋሚሊዎቼ የተወለዱበት ሀገር ሩቅ ነው፣ ወደ ኦሮሚያ ክልል ነው እና እዛ ለመሄድ ዘር ማንዘር ከአዲስ አበባ ሲሄዱ አዲስ አበባም ቤተሰብ አለን። ከአዲስ አበባም ከኬትም ናዝሬትም ያሉት እንትን ብሎ ሲሄዱ ሚኒባስ መኪና እንትን ማለት ፈለጉ፣ መከራየት ማለት ነው ሲፈልጉ። እናቴ በፊት እነሱ ቤት እንደነገርኩሽ ድግስ ሲኖር ምናምን ትሰራ ነበር እና ከደህንነቱ አንፃር ልብስም ታጥብ ነበር እና ታውቃለች ሚኒባስ እንዳላቸው ምናምን እና እነሱን አናገራለሁ ብላ ስትሄድ እሱ በራቸው ላይ ነው ያለው። እሷ ግን የፈለገችው ወንድሙን ነው፣ እሱን አይደለም። መኪናውም የወንድሙ ነው። ገባሽ? ከዛ ስትሄድ እና ስታናግረው ጊዜ ወንድምየውን እያናገረችው እሱ ይገላምጣታል። እና ሴትዮ ትልቅ ሰው ነች እናቴ ማለት ነው። እና እንዲሰምን ነው ልጄ በሰላም ነው ትለዋለች። ሰላምሽን ይንሳሽ አንቺ እያለሽ ሰላም ምን አለ ይላታል። ደነገጠች እና እናቴ ምን ይቅር እንደው በለቅሶ ላይ ሌላ ነገር ምን አድርጌ ነው የት ያገኛል ነው ስ እህቴ ታሪኩን ታውቅ ነበር ስቴል እንዳለ ነገረቻት። ከዛ እናቴ እኔን ደውላ ጠየቀችን። ከዚህ ሰውዬ ጋር ፍቅር ጀምረሻል ወይ ከዚህ ልጅ ጋር ምናምን ከቢኒያ ፍቅር ጀምረሻል ያለችኝ። ከዛ በኋላ አዎ ያልኳት፣ ግን አሁን ተጣልተን እናወራም አልኳት። እኔ እናንተን ሳሳድግ ሰው ቤት ልብስ አጥቤ እኔ እናንተን ሳሳድግ ሽንኩርት ልጬ እኔ እናንተን ሳሳድግ ባለጌ እንድታፈቅሩ ነው ወይ? ባለጌ አይን እንዲያያችሁ ነው ወይ? ለምንድነው ራስሽን ለባለጌ ያጋለጥሽው? ምናምን ብላ እናቴ በቃ በጣም ተቆጣችኝ፣ እኔን ማለት ነው ደውላ። ይሄ ነገር ለቅሶ ሄዶ ከተመለሱ በኋላ ነው። በሌላ ሚኒባስ ሄዱ። እዚህ መሀል ያልነገርኩሽ ነገር በቃ ተወቹ እናቴ ለንኪያቱም እዛ ጋር ለቅሶ አለ። እሱ እዚህ ጋር ሰላምሽን ይንሳሽ ብሏታል። እዛ ሄዱ። እነሱ ለቅሶ ሲመለሱ ያው ቂም ይዛ መታ በህቴ ስልክ ትደውልና ለምን ምናምን ብላ ተቆጣች። በቃ እናቴ እንደዚህ ነው ያን ጊዜ አንቺ ይዘሽኝ የሄድሽ ጊዜ ነው ይሄ ነገር የተፈጠረው ምናምን እና ግንኙነት ምናምን ነበረሽ ከሱ ጋር እና እኔ አንዳንዴ አምሽቼ ይገባ ነበር ያኔ እኔ የምቅጠቅጥሽ አምሽተሽ ከሱ ጋር ነው አለችኝ። አረብ ሀገር ስላለው ምንም ልታረገኝ ስለማትችል ሁሉንም ነገር ነገርኳት እና እንደዚህ ነበር ምናምን አልኳት። በቃ እሷ በጣም ተቆጣች። ባለጌ ነው በቃ አይሆንሽም፣ በቃ እንደዚህ ነው። እኔ እናንተ እንደዚህ አፈርድሜ ግጬ ሳሳድጋችሁ መጥፎ አይን እንዲያያችሁ አይደለም የተከበራችሁ፣ እኔን ማስከብራችሁ እናንተም ተከብራችሁ እንድትመጡ ነው። ወደ እኔ ህይወት የምታመጡት ሰው የተከበረ መሆን አለበት አላለ። ምክንያቱም እኔ ባለጌ አድርጌ አላሳደግኳችሁ የሚል ነገር ተነሳ። ከዛ እሺ እናቴ ይቅርታ አልኳት። እናቴ ምንም ትሁን ምን ከተማ ይኖረች እና ሁሉን ያየች ስለች አራዳ ነች። እኛ ላለችብኝ በአንዴ ይቅርታ